አንዳንድ ጊዜ በህይወታችን ውስጥ ጣልቃ ግቡ ሳንላቸው የሚገቡ ሰዎች አሉ። ምከሩን ሳንላቸው የሚመክሩን ሰዎች አሉ። ዝም ብለው ስለኛ ቀን ሙሉ አውርተው ሌሊቱን ሙሉ አውርተው የማይጠግቡ ሰዎች አሉ። ምላሳቸው የረዘመ ሁሉም ያገኙት ሰው ላይ ምላሳቸውን የሚጎለጉሉ። እነዚህ ሰዎች ግን መች ነው ስለ ሰው ማውራት ትተው ስለ ራሳቸው ህይወት መጨነቅ የሚጀምሩት? ሁልጊዜ ምላሳቸው እንደተጎለጎለ። በነሱ ምላስ ምክንያት ያልተፈታ ትዳር የለም። በነሱ ምላስ ምክንያት ያልተበጠበጠ ቤተሰብ የለም። በነሱ ምላስ ምክንያት ያልተረበሸ ማህበረሰብ የለም። ፖለቲካ ውስጥ ምላሳቸውን ይዘረጋሉ። ማህበራዊ ህይወት ውስጥ ምላሳቸውን ይዘረጋሉ። በሕክምና ውስጥ ምላሳቸውን ይዘረጋሉ። በማያገባቸው ህይወት ውስጥ ሁሉ ምላሳቸውን እየዘረጉ የብዙ ሰው ህይወት የረበሹ ሰዎች አሉ። ለነዛ ሰዎች እንዲደርሷቸው ሼር፣ ኮፒ ሊንክ፣ ላይክ አድርጉልኝ እባካችሁ። አንዳንድ ጊዜ በህይወታችን ውስጥ ጣልቃ ግቡ ሳንላቸው የሚገቡ ሰዎች አሉ። ምከሩን ሳንላቸው የሚመክሩን ሰዎች አሉ። ዝም ብለው ስለኛ ቀን ሙሉ አውርተው ሌሊቱን ሙሉ አውርተው የማይጠግቡ ሰዎች አሉ። ምላሳቸው የረዘመ ሁሉም ያገኙት ሰው ላይ ምላሳቸውን የሚጎለጉሉ። እነዚህ ሰዎች ግን መች ነው ስለ ሰው ማውራት ትተው ስለ ራሳቸው ህይወት መጨነቅ የሚጀምሩት? ሁልጊዜ ምላሳቸው እንደተጎለጎለ። በነሱ ምላስ ምክንያት ያልተፈታ ትዳር የለም። በነሱ ምላስ ምክንያት ያልተበጠበጠ ቤተሰብ የለም። በነሱ ምላስ ምክንያት ያልተረበሸ ማህበረሰብ የለም። ፖለቲካ ውስጥ ምላሳቸውን ይዘረጋሉ። ማህበራዊ ህይወት ውስጥ ምላሳቸውን ይዘረጋሉ። በሕክምና ውስጥ ምላሳቸውን ይዘረጋሉ። በማያገባቸው ህይወት ውስጥ ሁሉ ምላሳቸውን እየዘረጉ የብዙ ሰው ህይወት የረበሹ ሰዎች አሉ። ለነዛ ሰዎች እንዲደርሷቸው ሼር፣ ኮፒ ሊንክ፣ ላይክ አድርጉልኝ እባካችሁ።